ጀምረው ዋና ገጸ ባህሪያችን አንድሬ አንድ ቀውጢ በሆነ ድግስ ውስጥ ሶፋ ላይ ዘና ብሎ በመዝናናት ነው። ራሞና የምትባል አንዲት ልጅ በአቅራቢያው ሲጨፍር ያስተውልና እንዴት እሷን ቀርቧት አብሯት መሆን እንደሚችል ማሰብ ጀመረ። ጓደኛው ሲልቪዮ ግን ያሳምነውና ሙስ ሰጥቶት ወደ ራሞና እንዲቀርብ ያበረታተዋል። አንድሬ ከራሞና ጋር ዳንስ ጀመረ። ነገር ግን በፍጥነት ይቅርታ ጠይቆ ወደ መጸዳጃ ቤት መሄድ እንዳለበት ተናገረ። ይሁን እንጂ እዛ ሲደርስ በመጸዳጃ ቤት ውስጥ ደስ የማይል ነገር የሆነ ሰው እንቁላል ሳያገኙ የጣላቸውን ልጆች ሲያይ በጣም ደነገጠ። ያው ይገባቸዋል ብዬ ነው። አንድሬ ሲመለስ ራሞና እየጠበቀችው እንደሆነ አየ። ነገር ግን ወደ መጸዳጃ ቤቱ የገባው ሌላ ሰው አንድሬን በመጸዳጃ ቤት ውስጥ መጥፎ ነገር እንዳደረገ ጮክ ብሎ ለሁሉም ሰው በመናገር ሁሉም ሰው አፍረውበት ትተውት እንዲሄድ አደረገ። በዛ ምክንያት ሁሉም ሰው በዛን ቀን በተወራበት ነገር ይቀልዱበታል። አይ አንድሬ። ከጥቂት ቀናት በኋላ ሌላ ድግስ ላይ አንድሬ ከሲልቪዮና ከጓደኛቸው አሌን ጋር እንደገና ሶፋ ላይ ዘና ብለው ጓደኛቸው አንድሬ እንደገና ልጅቷን ለማግኘት እንዲሞክር ማበረታታት ጀመሩ። ለድጋፋቸው ምስጋና ይግባውና አንድሬ ከራሞና ጋር ለመደሰት ድፍረት አግኝቶ ተነሳ። ይህ በእንዲህ እንዳለ ራሞና ከጓደኞቿ ጋር ትሾካሾካለች። በፍቅር መስራት ላይ ልምድ ከሌለው ወንድ ጋራ የፍቅር ግንኙነት ጀምራ እንደማታውቅ ትናገራለች። በመጨረሻም አንድሬን አየችውና አብራው መደነስ ጀመረች። በኋላ ወደ አንድ የግል ክፍል ወስዳ በቀጥታ አልጋው ላይ ገፋችው እና እላዩ ላይ ተቀምጣ ልብሷን ማውለቅ ትጀምራለች። በዚህ ቅጽበት አንድሬ ስሜቱን ይነግራታል። ለሷ ያለውን ፍቅር ገልጾ ጊዜያዊ ግንኙነት ብቻ አይደለም እውነተኛ ግንኙነት የመመስረት ፍላጎቱንም ያብራራላታል። ራሞናም ሐቀኝነቱን በጣም እንደምታደንቅ አጽንኦት ሰጥታው ይሁን እንጂ ሐቀኝነትን ብቻ አልቀበልም ብላ ተበሳጭታ ክፍሉን ለቃ ብቻውን ትታው ትወጣለች። በማግስቱ ጠዋት ሲልቪዮና አለን በአንድሬ ላይ ከራሞና ጋር የነበረውን እድል እንዳበላሸው ተቆጥቶ ይናገሩታል። ከጥቂት ቀናት በኋላ የገዛ ጓደኛው ሲልቪዮ ከራሞና ጋር የፍቅር ግንኙነት ይጀምራል። አንድሬ የሆነ ነገር ችግር እንዳለ ስለጠረጠረ ከሲልቪዮ ጋር ስለ ጉዳዩ ተነጋገረ። እሱም ብቻ ለማናደድ የተጠቀመው እንደሆነ በንዴት ይገልጽለታል። በመካከላቸው ትልቅ ጠብ ተፈጠረ። ሲልቪዮ በመጨረሻ አንድሬ መታውና አንድሬ ራሱን ሳተ። ቢቀርበትስ ግን አንድሬ ራሱን ስቶ ከተነሳ በኋላ ከእናቱ ጋር ለእረፍት ወደ ሆቴል በሄደበት አናሞና የተባለች በሆቴል ውስጥ የምትሰራ ረጅም ጸጉር ያላትን ሴት አገኘ። አጠገቧ ቀርቦም ከእናቱ ቀጥሎ እዚህ ምድር ላይ እጅግ ውብ ሴት እንደሆነች በመግለጽ ያማልላታል። እሷም ትስቃለች። አንድሬ እንደተመቻት ስለተሰማው አብራው ለመጫወት ቀጠሮ እንድትይዝ ጠየቃት። እሷ ግን እንደገና ሳቀች። እሱም በነገሩ ተናዶ እየሄደ እያለ በባህር ዳርቻው ላይ ወክ እንዲያደርጉ ሐሳብ አቀረበችለት። በጣም ደስ አለው። ምሽት ላይ በባህር ዳርቻው ላይ ወክ እያደረጉ አንድሬ ከእሷ ጋር ፍቅር እንደያዘው ተሰማው። ነገር ግን አናሞና የወንድ ጓደኛ እንዳላት ነገረችው። ከባድ ነው። ግን ይህ ቢሆንም አንድሬ ተስፋ አልቆረጠም። እናም እንድትሰማው ጠየቃት። አሁን እሷ ገንዘብ ማግኘት እንዳለባት በቀልድ ነገረችው። አንድሬም ተነስቶ ለእሷ መዘመርና መጨፈር ይጀምራል እና በመጨረሻ መሳሳም ጀመሩ። በኋላ አናሞና ወደ ክፍሏ ወሰደችውና ሌሊቱን አደሩ። በማግስቱ አንድሬ እሷን ለማስደመም የሚያምር አለባበስ ለብሷል። ነገር ግን ሲያያት በጣም አዝናለች። ሰዎች አንድ ወንድ ማታ ከክፍሏ ሲወጣ ስላዩ ከስራ መባረሯን የሚያሳዝን ዜና ነገረችው። በተጨማሪም የወንድ ጓደኛዋ በቅርቡ እዚያ እንደሚመጣ ነገረችው እና እሷና አንድሬ የወደፊት ህይወት ሊኖራቸው እንደማይችል መርዶ አበሰረችው። በቃ ግልጹን ነገረችው። አንድሬ ወደ ቤት ሲመለስ ደግሞ ከራሞና የሚረብሽ መልእክት ደረሰው። ራሞናን ሲልቪዮ እንደጎዳት የሚገልጽ ነበር። አንድሬ ተጨንቆ ወደ ቤት ሲሄድ አንድሬ ራሞናን አሁንም እንደሚወዳትና ሲልቪዮ እሱን ሊያበሳጨው ስላሰበ እንደሆነ ያ ሁሉ ነገር ያደረገው እንደሚያምን ይነግራታል። ራሞና ግን በአባባሉ ተበሳይታ ከአሁኑኑ ካልሄደ ለፖሊስ እንደምትደውል ትነግረዋለች። አንድሬ በሚያሳዝን ሁኔታ ትቷት ይሄዳል። ምስኪን። ነገር ግን ሰኞ ወደ ትምህርት ቤት ሲመለስ ሁሉም ሰው በእሱ ላይ ተቆጥቶ ነገሮችን መወርወር ይጀምራል። ምክንያቱም ራሞና ስለ እሱ የተሳሳተ ታሪክ ፈጥራ ስለተናገረች። አንድሬ ወደ ቤት ሲመለስ እናቱ ራሞና መልእክት ስለላከችለት አሁንም ለእሱ ፍቅር እንዳላት እንደምታስብ ትነግረዋለች። ስለ አናሞናም ትጠይቋለች። አንድሬ እሷን የሚያገኝበት መረጃ እንደሌለው፣ ነገር ግን በኢንተርኔት ላይ እሷን ለመፈለግ ይወስናል። ያረፉበት ሆቴል ይደውልና የልቷን ቦርሳ እንዳገኘና ቁጥሯን ማግኘት እንደሚፈልግ ይናገራል። አንድሬ አናሞናን የስልክ ቁጥር ካገኘ በኋላ አናሞና ጋር ይደውልና አቅራቢያው አብረው ቡና እንዲጠጡ ይጋብዛታል። እሷም ትስማማለች እና እንዲያውም በሆቴል ከመቀመጥ ይልቅ መዝናኛ አካባቢ እንዲያሳልፉ ሐሳብ ታቀርብለታለች። እዚያም እንደደረሱ አብረው በሰፈር ውስጥ ለመዞር ይወስናሉ። በመጨረሻ ወደ መጸዳጃ ቤት ይገባሉ። ለምን ይሆን? እዚያም ስራቸውን እየሰሩ እያለ በድንገት በሩ ይንኳኳና የጸጥታ አስከባሪ አንድሬ ምን እያደረጉ እንደሆነ ይጠይቋል። አንድሬ ምስኪኑ ግን ምን እያደረጉ እንደነበር በአቀኝነት በመናገሩ ጠባቂው አይኑን በቡጢ እንዲመታው ምክንያት ሆነ። በማግስቱ አብረው ገላቸውን እየታጠቡ ሳለ አናሞና ከወንድ ጓደኛዋ ጋር ያላትን ግንኙነት ለማቋረጥ አሰባ እንደሆነ ይጠይቃታል። አናሞናው ከወንድ ጓደኛዋ ጋር የመለያየት ፍላጎት እንደሌላት ትመልስለታለች። ከዚህ በኋላ ግንኙነታቸውን ማቆም እንዳለባቸው ትነግረዋለች። ከዚህ አንድሬ ፎጣ ለብሶ መንገዱ ዳር ቆሞ መኪና ለማስቆም ይሞክራል። ጨለለ እንዴ? አንድሬ ወደ ትምህርት ቤት ሲመለስ ራሞና ወንዶችን እንደምትወድና ከአለን ጋር ግንኙነት ልትጀምር እንደሆነ ይሰማል። በማግስቱ አንድሬ ከካርላ ጋር ጊዜ ያሳልፋል። ካርላ አሁንም በእሱ ላይ እምነት ያላት ብቸኛ ከመጠን በላይ ወፍራም ልጅ ናት። አብረው ዘና ብለው
ከዚያም አስደሳች ነገር ያደርጋሉ። በዛ ግዝፈቷ ችሏት ነው ማለት ነው። ካርላ ግን ሻወር ለመውሰድ ስትሄድ አንድሬም አንድ እግር ካልሲ ብቻ እንዳደረገ በፍጥነት እየሮጠ ወጣ። ያው ከደገመ መሞቱ ነው። በማግስቱ ጠዋት አንድሬ ከእንቅልፉ ሲነቃ አለንን ከክፍል ውስጥ አገኘው። አንድሬ ከልጃገረዶቹ ጋር ያደረገው ንግግር በጓደኝነታቸው ላይ ተሳሳተ ግንዛቤ እንደሚፈጠር ገልጾለት አንድሬ ራሞናን እንደገና እንዴት ማግኘት እንደሚችል እቅድ ማውጣት ይጀምራሉ። አንድሬ ቁመናውን ከቀየረ በኋላ በብዙ ልጃገረዶች ዘንድ ተወዳጅ እንዲሆን አድርጎታል። ራሞናም በአንድ የቡና ቤት ውስጥ አየችው። በአዲሱ ማንነቱ የበለጠ በራስ መተማመን ስለተሰማው ወደ እሷ ቀርቦ አብሯት ፊልም ማየት እንደሚፈልግ ጠየቀችው። ከዚያ በኋላ ጎንበስ ብሎ በቀስታ ሳማት። በኋላ ላይ ትምህርት ቤት እያለ ራሞና ከአንድሬ ጋር ቀኑን ሙሉ አብራው ቆየች። አንድሬም በጣም ስለተጨነቀ ድጋፍ ለማግኘት ወደ ጓደኛው አለን ዞረ። እናም ሲልቪዮ ላደረሰባቸው ችግር ሁሉ ለመበቀል ወሰኑ። ካርላን የሚያካተተ እቅድ ይዞ መጡ። በካርላ ጠረጴዛ ላይ አበቦችንና ሲልቪዮ የጻፈው የሚመስል ማስታወሻ አስቀመጡ። እዚያም የወንድ ጓደኛው መሆን እንደሚፈልግ የሚገልጽ ነበር። ካርላ ይህንን ስታይ በጣም ደስተኛ ሆነች። ነገር ግን ሲልቪዮ ካርላን በንቀት በመልኳ ላይ በማሾፍ ሊያዋርዳት ሲሞክር ካርላ ተናዳና ተበሳጭታ የሲልቪያ የመጀመሪያ የሴት ጓደኛ መሆኗን ለሁሉም ሰው ተናገረች። በዚህ ላይ ሳያበቃ ትደበድበው ጀመር። በዚያ ምሽት አንድሬ ራሞናን ወደ ቤተ ክርስቲያን ጣሪያ ወሰዳት። እዚያም ወይን እየጠጡ ስላላቸው ፍቅር ተገላለጹ። ከዛም በስሜት ተሳሳሙ። አንድሬም ወደ ራሞና ቤት እንዲሄዱ ሐሳብ አቀረበላት። መጀመሪያ ላይ ስታመነታ፣ እሱ ግን የተለየ ወንድ እንደሆነ አረጋገጠላት። እናም በመጨረሻ ወደ ቤቷ ሄዱ። ቤቷ ውስጥ እየተሳሳሙ እያለ አንድሬ ዛሬ ማታ ምንም ማድረግ እንደሌለባቸው ለራሞና ሲነግራት፣ ራሞናን በንዴት ጣቱን ቦጨቀችው። እውነቷን ነው ያሟል እንዴ? በማግስቱ ጠዋት አንድሬ ከእንቅልፉ ሲነቃ ራሞና ወደሱ ቀርባ ለፈጸመችው ነገር ይቅርታ እየጠየቀች ነው። አሁን የሴት ጓደኛው መሆን እንደምትፈልግ ትነግረዋለች። እናም በይፋ ባልና ሚስት እንደሚሆኑ ይስማማሉ። አንድ ቀን ጠዋት አብረው ሲጓዙ አንድሬና ራሞና ስሜታቸው እርስ በርስ ይገላለጻሉ። ነገር ግን አንድሬ ከአናሞና መልእክት ይደርሷል። ወደ መጸዳጃ ቤት መሄድ እንዳለበት አስመስሎ ራሞናን ትቶ አናሞናን ለማግኘት በፍጥነት ይሄዳል። እናቱ ወደምትኖርበት ቤት ይወስዳታል። በኋላ ራሞና ለአንድሬ ደውላለት የት እንዳለና ምሽቱን አብረው ማሳለፍ ይችሉ እንደሆነ ትጠይቀዋለች። ነገር ግን እሱ ፈቃደኛ አልሆነላትም። በሚቀጥለው ምሽት እንዲገናኙ ሌላ ሐሳብ ብታቀርብለትም አንድሬ ግን እንደገና ፈቃደኛ አልሆነም። ምክንያቱም ከአናሞና ጋር የፍቅር ጓደኝነት እንደጀመረና በጣም ጣልቃ እየገባች እንደሆነና ግንኙነታቸው እንዲቆም ለራሞና ይነግራታል። በዚህ ምሽት አንድሬ ከአናሞናና ከራሞና መካከል መምረጥ እንዳለበት ተገነዘበ። አስደሳች የሆነ ጊዜ በማሳለፋቸው በመጨረሻ አንድሬ ከአናሞና ጋር ለመሆን ወሰነ። በዚህ ምሽት ራሞና ወደ አንድሬ ቤት ትመጣና ከእሱ ጋር ጊዜ ለማሳለፍ ያላትን ፍላጎት በጉጉት ትገልጽለታለች። ከውጭ በነበራቸው ውስወሳና ንክኪ መሃል በድንገት የጎረቤት ሴት በመስኮት ታያቸዋለች። አንድሬ በዚህ አጋጣሚ ለራሞና ያለውን ስሜት ለመግለጽ አብረው ደስታቸውን ለማጣጣም ስለነበረው ተስፋ ገልጾላት በቅርብ ግን ሌላ ሴት እንዳገኘ ስለሆነም ግንኙነታቸውን ለማቆም አስቸጋሪ ውሳኔ እንዲወስን እንዳደረገው ይነግራታል። ከ3 ዓመት በኋላ አንድሬ በሙያው ስኬታማና ከአናሞና ጋር አስደሳች ግንኙነት ያለው ታዋቂ ጸሐፊ ሆኗል። አንድ ምሽት ላይ አንድሬ በአንድ ባር ውስጥ እየተዝናና እያለ ራሞና የተባለች ከዚህ በፊት የሚያውቃትን ሴት አገኘ። ራሞና ከሌሎች ወንዶች ጋር ስትሆን እንኳ ስለ እሱ ብዙ ጊዜ እንደምታስብ ትነግረዋለች። አንድሬ ግን ውይይቱ እንዴት እያመራ እንደሆነ ስለተገነዘበ ራሞና ለፍቅረኛው ለአናሞና ታማኝ ሆኖ ስለሚቀጥል እርስ በርሳቸው ግንኙነት ሊኖራቸው እንደማይችል በትህትና ያሳወቃታል። ነገር ግን አንድሬ ለመሄድ ሲሞክር ራሞና ወደ ቤት እየሄደች እንደሆነና በመኪና ልሸኘው እንደምትችል አሳምና አብረው መሄድ ይጀምራሉ። ይህ ነገር ግን ጥሩ አልመሰለኝም። ራሞና በጉዞ ወቅት ከአንድሬ ጋር ውይይት ለመጀመር ብትሞክርም አንድሬ ትኩረቱን ከአናሞና ጋር በሚጽፈው ደብዳቤ ላይ አድርጓል። ይህም ራሞናን ስላበሳጫት አደገኛ በሆነ አነዳድ መንዳት ትጀምራለች። ይህም አንድሬን ድንጋጤ ውስጥ ይከታውና ራሞና እንዲነጋገሩ ያሳምናታል። ራሞና ችግሮቿ የተፈጠሩት ግንኙነታቸው ከተበላሸ በኋላ መሆኑን ትነግረዋለች እና ጭንቅላቷን በአንድሬ ጭን ስር ከታ ስራዋን ትሰራለች። አንድሬ ከአናሞና ጋር ስለተፈጠረው ነገር ለመነጋገር ወደ ቤት ሲመለስ ቤት ውስጥ የለችም። በላፕቶፑ ላይ ሄጃለሁ ይቅርታ የሚል መልእክት አየ። ይህም አንድሬን አስደነገጠው። በዚህም ድንጋጤና ሐዘን ምክንያት እንባውን መቆጣጠር አልቻለም። በዚህ ጊዜ አንድሬ ተስፋ ሲቆርጥ ያልጠበቀው ነገር ይከሰታል። ከራሱ ጋር መጣላትና ከራሱ ጋር ማውራት ይጀምራል። ለየለት የህይወት መንገዱን የመቀየር እድል እንዳለው ከራሱ ጋር ይወያያል። ከወደፊት ማንነቱ ምክር ከተቀበለ በኋላ ራስን የማወቅ ጉዞ ጀመረ። እናም ያለፉትን ድርጊቶቹን እንደገና ማጤን ጀመረ። አንድሬ ራሞናን ውድቅ ባደረገበት ግብዣ ላይ ሲልቪዮ እሱ ሊጠቀምበት እንደሆነ ጠየቀው። አንድሬ መልስ ከመስጠት ይልቅ ተናደደና ሲልቪዮ ላይ መጮህ ጀመረ። እንዲያውም መምታት ጀመረ። በዚህ ጥል ወቅት አንድሬ በጭንቅላቱ ውስጥ አንድ ድምፅ ሰማ። ነገሮች በተለየ መንገድ ማድረግ ይችል እንደነበር። አንድሬ ይሄ ሲከሰትለት ያለፈው ድርጊቱ እንዴት ሊለወጥ እንደሚችል ማሰብ ይጀምራል። ባለፈው ምሽት ወደ ራሞና ከመጠጋት መቆጠብ ይችል እንደነበር ይገነዘባል። አንድሬ ያለፈውን ድርጊቶቹን በአዲስ እይታ መመልከት ይቀጥላል። አበቃ። እኔ ግን አንድ ነገር ለመርቃችሁ፣ አግኝቶ ከማጣት ይሰውራችሁ። ፊልሙን ጨርሶ ስለተመለከቱ ከልብ እያመሰገንን እንዲህ ጽድት ያሉ ያስገረሙን ፊልሞች በቶሎ ለእናንተ እንድናደርስ እንድታግዙንና ቤተሰብ እንዲሆኑን ሰብስክራይብ በማድረግ ላይክን በመጫንና አስተያየቶትን በኮመንት ላይ በመጻፍ አብረውን ይሁኑ። እናመሰግናለን።